ማይ ጥፍር ፍሻ ነው ብቻ የግሪን ጥፍር ላሰራ ሄድኩ ቀኑ ሙሉ የተመተውሽ What's up everybody it's your Bobby Tommy so It's your girl ማሂ እና እንግዲህ ዛሬ የምናደርገው ማለት ነው ማሂ ጥፍር ቤት ከፍታለች ቲክቶክ ላይ ምናምን አይታችሁ ይሆናልና ታታስ ሚል ኔል ሳሎን ለሴቶች ከፍታለችና እስካሁን አልሄድኩም እኔ ሶ ከድል ጋር እንሄድና ያው አበባ እና ኬክ እናስቆርሳታለን አበባ ይቆረስም ያው አበባ እንሰጣታለን ኬክ እናስቆርሳታለን ሶ I have to go አሁን እድል የተነጫነጨች ነው በስማ እድል 5 ደቂቃ ነው ቁጭ ያለችው በነገራችን ላይ የተነጫነጨች ነው እኛ እየተባኩ ወኛኛ እያለች ነው ወይኔ ጉዲ አሁን ደርሻለሁ ምንድነው ጂጂርዛ እቻት እድል ሃይ መጀመሪያ እንዴ ዝም ብለሽ ዘለሽ ከመግባትሽ አክብሪ ሰው እዚህ ጋር ሃይ ጋይስ እንዴናችሁ እንግዲህ ምንም ይሆና 10 ደቂቃ ነው 10 ደቂቃ ከምር 10 ደቂቃው ላይ አሁን እድል ትንሽ ነጭና አልተውሽም ግን ትንሽ ረገብ ብሎ አሁን ወደ ቁም ነገር አረጋለን አበባ እንገዛላታለን ከዛ ሌላ ምን ኬክ ያን ያህል እንኳን አንወዳትም እኔ ወድሻለሁ ማይ ፐርሰናሊ ኬክ ምን ኬክ ቶርታ ነው እንግዲህ እንደዛ እናረጋለን እኔ የሆነ ነገር ስከፍት ግን መኪና ነው ፈልገው ማደራው እኔ ጋር ተምታች ግን አዋጣችሁ ነው አሁን አበባውን እንገዛለን እኔ ደንበኛ አለኝ ላንቺ ስለምሰጥሽ ማን ደርሳቂያለሽ አሁን አበባ ለመግዛት ቦሌ መሐል ላይ ጉድጉድ እያለ ነው ቦሌ ቆንጆ ነው እኔም ቆንጆ ነኝ ነው እኮ ቦሌ ቆንጆ ነው እውነት ነው አይ ቦሌ ቆንጆ ነው እና ምን ልላችሁ ነው እንግዲህ ቆንጆ አበባ ይዘንላት እንሄዳለን እኔ ራሱ እኮ ግን አበባ ነበርኩት እኔ ጉዴ አሁን ለቪዲዮ ይመስላችኋል ሪል ላይፍ ነው እሺ ባይዘው ሪል ላይፍ እኔ እንደዚህ ነው እኮ ምን ሆነሽ ታውቀው ነው አይ አይደለም እንደሚቀመጥ አይደል እንደሚሆነው በፒንክ እና ነጭ ማለት ነው ተቀላቅሎ ይሄ ስንት ነው አረ ማደር 15 የተባለው 15000 ብር ወርዝ ያደርጋል ለማህደር ወርዝ ያደርጋል ለማንም ወርዝ ያደርጋል 15000 ብር መሰጣት ይሻላል እንዴ እሷ አዎ አረ ኢቭን 4000 ብሩን ብትሰጣት አብዳለች አሁን 4000 ብር ውስጥ ችግር አበባ ተወዷል በእውነት እኔ ብቻ የተወደድኩ ነበር ይመስለኝ ከአበቦች ውስጥ ውይ ትክክል ነው ለማንኛውም ካፌ ቁጭ ብለናል ኬክ ደግሞ እዚህ ነው ሁሌ አበባ መገዙ የዛኔ ግን አንቺ ጨምሮ ነው ማለት ነው አዎ 40 ብር ገባ በፊት ብር ነው የገዛነው ሁሉ ነገር ውዳ እንዴ አሁን ድምጽ ከሰማችሁ እድል ከሰማችሁ ዛ ኬክ የመረጠች ነው ፍሪጅ ውስጥ ነው ያለው ነው ቶርታ ቆንጆ ነው አሪፍ ነው ለማንሽ ያምራል እኮ ካስተርድ እኮ አሪፍ ነው አረን ቸኮሌት ነው ወደው ቸኮሌት ታዘሽ አይ አላዘዝኩም በቃ ከዛ የሚጻፈው ነገር ንገራት ኮንግራትስ ማሂ ነው ምንም በለው ያው ማሂ እንኳን ለዚህ አበቃሽ እንኳን ማርያም ማለት ታታስ ፎርኤቨር አሁን ምን እንደሚጻፍ እዚች ጋር ለማሂ ምንድነው የሚባለው ታታስ ፎርኤቨር ነው ታታስ ፎርኤቨር ወይ ደግሞ ኮንግራትስ ማሂ ኮንግራ ማሂ በቃ ይሄ በቂ ነው ይሄ ከበቂ በላይ ስፔሊንግ ትክክል ነው ኮንግራ ምን ማለት ነው ይሄው ኮንግራ ማሂ እና እንግዲህ አሁን ቁጭ ብለን ሻይ ቡና እያልን አበባችንን እንጠብቃለን እስከዛ እድል እስኪ ምንድነው ቲክቶክ ለመጀመሪያ ያለሳሳ እኔ እድልና የቲ ቪዲዮ ኮል እናወራለንና አንድ ቀን ስክሪን ሪከርድ አድርጌ አይቻልም አሰን ቪዲዮ ኮሉ ላይ የሆነ ፊልተር አድርጎ ይገባሉ የሆነ አይጥ የሚመስል ፊልተር ማለት ነው መልካቹ አልበቃ ብላችሁ ነው እመታለሁ ቶማስ ይኸውልሽ ቀጥታ እሱ ፊልተር አድርጋ ነው ያነሳችው ዩቲዩብ ኮል የቀረጽ አይቻልም ረጋቤ እንጂ ዋው ኦ ማይ ጋድ እስቲ የቲ እንደነሽ ሃይቤ ለዩቲዩብ ቻናል ቆይ ሃይቤ ማይኩን እንዲጣ በነገራችን ላይ የቲ የራሱ ዩቲዩብ ቻናል አላትና ጸዴ ያልሄደችበት ሀገር የለም እግዚአብሔር ሰብስክራይብ አድርጉ
ለማሂን ጥፍር ቤት ከፍታ አይደለ? ማሂ ጥፍር ፍሻ ነው ብቻ የእግሬን ጥፍር ላሰራ ሄድኩ ነው። እናንተ ግን ስቃችኋል አይደለ ልጆች? ኮንግራ ቢያት ለማሂ። እሺ ማሂ የጥፍር ፍሻናዎች እየመጣችሁ ለሰርግ፣ ለልደት፣ ለተለያዩ ፕሮግራሞች ማሰራት ትችላላችሁ። የት የሚለውን ኮድ ከተጠቀማችሁ ደግሞ የ100% ዲስካውንት 100% ታገኛላችሁ። እውነት ነው። እኔ ምን ባይገርምሽ እኔ አስቤ ነበር ለዋጋውን ጠይቃትና የመጀመሪያ 5 ለመጣ ሰው የኔን ዩቲዩብ ቪዲዮ አይቶ 5 ለመጣ ሰው እንትን እኔ እከፍላለሁ ልላት 30% እኔ እከፍላለሁ። ልክ ዋጋውን ከሰማ በኋላ ደግሞ ብቻ ለማንኛውም የማሂ ጥፍር ቤት እኔ የኔን ዩቲዩብ ቪዲዮ አይቶ ለሄደ ሰው 5 ሰው ማለት ነው በነፃ ማዘሩም ሊሆን ይችላል እህቱንም ሊሆን ይችላል ይዞ ሚስቱንም ሊሆን ይችላል ይዞ ለመጣ ሰው 5 ሰው ነፃ። ግን ይሄ አንድ ላይ 5 ሰው ነው ጨረሱት። ዲስካውንት ለምን እሱ ሊከፍል ነው እንጂ እኔ ልከፍል እኮ ነው። እኔ እከፍላለሁ ችግር የለም። ደግሞ ለተከታዮቼ ደግሞ አሁን ቻው በያቸው። እሺ ጋይስ በቃ ማሂ እንኳን ደስ አለሽ። ኮንግራቹሌሽንስ የኔ ቆንጆ ነሽ። ደስ ብሎኛል። ቻው ጋይስ። ሰብስክራይብ ጋይስ። ዋው አማተበች እና ታዲያ እንዴት ትቀልዳለህ እንዴ? እድል አይስክሪም ነው የምበላው። እኔ ደግሞ ይሄንን ኬክ ነው በነገራችን ላይ ቶርታ ያዘዝ ነው ይሄንን ኬክ እንግዲህ አሁንም እየጠበቅን ነው። ኬካችንን ቀምሰናል። ኬኩ ጥሩ ነው። እኔ ብዙም የኬክ አድናቂ አይደለሁም በነገራችን ላይ። ኬክ አልወድም ታውቂያለሽ እንዴ? ትለኛለህ ይለኛል። እኔ ኬክ አልወድም። እኔ ማልወድበት ምክንያት ኬክን አይበላም። እኔ አንድ ጊዜ ኬክ አልበላም ያለ ሰው አበላል ግን አይደለም የበላው። አሳያቸው። እሄ እንዴ አንቺ እኮ ነው ስላልቀረስኩት ፍጅት ታርገው እኔ በአባቴ አልምልም። አሁን እኔ ነኝ የጨረስኩት፣ እኔ ነኝ የበላሁት ሁሉንም። ከምር እኔ ነኝ የበላሁት ቢል ቮይስ ኦቨር ገብቶ የሌሎቹ ግን ከምር ምሳ ስላልበላው ረቦኝ ነው ዝም ብዬ ይሄንን የበላሁት። ሁላችሁ ከቶማስ ጋር ሄዳችሁ ስትበሉ ማለት ነው 2 አቮካዶ ጁስ እና ኖርማል 2 ሀባብ ከዛ 2 አቮካዶ ራፕ ይመጣና እኔም ሰው ብሎ ማለት ነው ጁሱን አካፍሎ ሊያስቀምጡት ይሞክራሉ። ሁሉም የቶማስ ነው ግን እና እንዴት እንደሚያያቸው የኔ ነው ምን ሆነ ነው አንዴ ምን ሆነ ነው ለምን ቢቀመጥ እኔ ጋር ምን ችግር አለ? አይደለም ድንገት ተሳስተሽ አምሮሽ ብዙ ጊዜ ተሳስተሽ አላቅም ብዙ ጊዜ እኔ ቪዲዮ አለኝ እኮ ቆይ ቪዲዮ አለኝ አንዴ አስገባዋለሁ። እሱን ቪዲዮን አስገባዋለሁ። ቆይ ጋይስ የቱን ቪዲዮ አለኝ? ቪዲዮ ነው ያንተ ጁስ ምናምን 2 ጁስ ነው ማዘው። 1 ሀባብ ለጤንነት፣ 2 ጁስ አቮካዶ ጁስ ደግሞ ለፕሮቲን ለመስል እጠጣለሁ። እንደዛ አደርጋለሁ። ምግብ ላይ ደግሞ አቮካዶ ራፕ ደግሞ በቃ ላይክ ለሰውነት ግንባታ አሪፍ ነው። መወፈር ከፈለጋችሁ ነገራችን ላይ አቮካዶ ነክ ነገር ጋይስ እግዚአብሔር ነው እዩት። ያው ና እያያችሁ ነው 2 ጁስ በ2 ስትሮ እየጠጣ ያለ ሰው ነው። እዚህ ጋር እኮ ዴር ተደርጌ ነው። ዴር አልተደረክም፣ በምርጫ ነው ነበረ። ኬኩ መጥቷል። ይኸው እኔ ነኝ የከፈልኩት። ይሄን የመሰለ ኬክ ገና ያበባው አለ። በሙሉ ትራንስፈር አድርጌያለሁ። እኔ እንደዚህ አይነት ሰው አይደለም። የት አለ ትራንስፈሩ? ይሄው እስቲ ዋው አንቺ ሲያምር ቦዴ ግን እስኪ አበባው የታታስን እንዳለ እንትን ነው የሚመስለው። ቲም ነው የሰጠነው። በጣም ነው የምታምረው። የምታምረው አልኩት። ቀለል አድርጌ መሰለ አበባ በመስታወት እያየው ሌላ አበባ ማድነቅ አልችልም። ሲጀመር እኔ ብቻ እኮ በቂ ነበርኩ። እዛ ጋር ደርሰናል። ታታስ ኔሊን ሜካፕ ይላል። ያ ላላ አንቺ ዝግ ነው። አሃ አይደለም አለች። እሺ Are you serious? Wow! Oh my God! ድምፅሽን ሰማሁ ብዬ ማለት ነው። አይምሮ ምን ደስ አላለሽም? አትቀበይም? ብራታ ገንዘብ ልትሰጡኝ ከዛ የላችሁ ይሄንን ሂሳቡን ስትሳየው ክቡት ያለሽ
ምን አሰብኩ መሰለሽ የጥፍሩን ሂሳብ ትነግሪኝና ማለት ነው ይሄንን ቪዲዮ አይቶ ለመጡ 5 ሰዎች እኔ ነኝ የምከፍልላቸው። ስንት ነው ዋጋው? አንቺ አይደለም መጀመሪያ አይሽ ተሳሳትኩ። መጀመሪያ ሂሳቡን ጠይቄ ነበር መናገር የነበረብኝ። ሂሳቡ ስንት ነው? በጣም ውዱ ነው። አዎ በጣም ውዱ 3000 ብር። በቃ 15000 ብር እድላችሁ ለምን ከፍላችሁ ስዊት ኖስታልጂያ ጣፋጭን አይበላም ብያለሁ። ማሂ እግዚአብሔር 16ኛ ጊዜ ነው እንደዚህ ያለው። እኔ መሰለ አበባ ይዘን ከመጣን በኋላ ነው አበባ አልወድም የምትይው? አበባ ቸኮሌት ምናምን ጊፍት ብዬሽ ነበር እኮ እኔ በቂዋ ነኝ ብዬሽ። ገንዘብ ነው የምፈልገው። በነገራችን በጣም ቆንጆ ነው። በጣም እግዚአብሔርን አይደለሽ ሺዲሪት ማርያም ሺዲሪት። በነገራችን ላይ ማሂ እኛ አስፈር እንደሆነች ነገርያች። እኛ አስፈር ነበረች እና የሰፈራችን አስቡት ሴት ታቶ ሰፈር ውስጥ ምን ሰማው መሰላችሁ? ይሄ አንቺ ነው የሰፈራችን ቆንጆ ትባል ነበር አልተባለም? ማይ ማርያምን በጣም ሴት ታቶ እኮ አንዴ እንትን ያለው ትንሽ ለሴት የሚቀርብ ያለው ቶማስ ነው። ጌታን ደግነቱ ማይኩ አንቺ ጋር አይደርስም። አይ ምን አለሽ መሰላችሁ ለሴት የሚቀርበው ቶማስ ስለሆነ ነው። ኬክ አመጡልኝ። ብር አትሰጡኝም? ብር ቢሆን ጥሩ ነበረ። አሰባሰባችሁ አሶሲዬሽን አላችሁ አይደል? እኔም አላስገቡኝም። አንተ ስም ሴቶች ላይ ፈልግ። በጣም ቴንክ ዩ ጋይስ። እውነት ከዛሬ በፊት አይቻችሁ አላውቅም ከሶሻል ሚዲያ ውጪ። ቴንክ ዩ ስለመጣችሁ ሰፖርት ለም ቸኮሌት ነው የምትወጂው አንቺ? ካስተርድ ነው የምትወጂው? ካስተርድ ማርያምን አየሽ? የማሂ እኮ ማሂ የምትፈልገው ካስተርድ ነው። ባኬን ይረክሱ አይደለም ማርያም፣ ይሄ በጣም ውዱ ነው። በጣም ጸዴ ነው ጋይስ። ማርያምን ትችላለህ። ቴንክ ዩ በጣም ትንሽ ሁለት ጁስ እኮ የምታዝዝ ሆነ ጌታ እግዚአብሔር። ሁለት ጁስ ማዘው እኮ ለጤንነት፣ አንዱን ለጤንነት አንዱን ለፕሮቲን፣ ሁለቱ ጤንነት ነው። ጤንነት አንዱ ለጤንነት ምን እዚሁ ካስተመር መጥቶላት ነው። ይሄ ሲሳይ እኮ ነን እድል እያየሽ ቲክቶክ ልታሰራ ነው ማሂ። ከዛሬ ጀምሮ ምዕራፍ 3ን አጠናቀናል። ትንሽ ቆይተን ተጫውተን ቲክቶክ ሰራን። ማሂ ቀልድ ነው እንዴ? በዛውም ስራ አሰራችሁ የፈጠነ ሸቀል ለማረጊያ እንግዲህ እየመጣችሁ እውነት ቆንጆ ቤት ነው። እኔ እኮ ምትየኛ ሴት እኔ ተመችቶኛል ማለት ማዘርን ይዣት ልምጣ ደስ ይለኛል። ማዘር ጥፍሯ ስትሰራ አይቻታል እና እንግዲህ ማሂዬ በጣም ቆንጆ ቤት ነው የሰራችው። በእውነት ኮሜንት ላይ ሰርቸው ባይሆንም ግን አይደለም ይሄንን ኢንቴሪየሩ ኒው አንዴ ምን ሆነሻል? እና ልመርቅሽ። እሺ የሚው ምርቃቴ ገና ልጅ ብሆንም ብዙ ላይፍ አይታል። ብዙ ላይፍ ስላየህ ሰው አትጪ። አሜን። ሰው መቶ አይጣሽ። አሜን አሜን። ከዚህ በላይ ይሄኛው ቁጥር 1 መባል ያብቀው። አሜን። 10 ላይ ይጠራል። ጎን ለጎን አሁን ወደፊት ጎን ለጎን ምግብ ስለምትወጂ ምግብ ቤት እሷን ኪሳራ እንዳያመጣ ነው ሀሳቤ እንጂ እኮ እኔ እኮ ጠልቼ አይደለም። እና እንግዲህ በጣም ቆንጆ ቤት ነው። ደስ በቶማስ እና በእኔ ብቻ በጣም ገንዘብ ነው። እሺ ታያ ልመርቅበት። እሺ መርቅ ቀጥል። እሺ ምን አይነቷ ናት? ያሰብሽውን ሁሉ ፈጣሪ ያሳካ። አሜን አሜን። ከዚህ በላይ ጨምሮ ይስጥሽ። አሜን። መንገዶችሽን ቀና ክፍት ያርግልሽ። ይህ ዓመት የሰላም ክፉ አይን ይሰውርሽ። ምቀኛን ያርቅልሽ። አሜን። አንቺ ስምሽ ተጠራ። አንቺ መሰለኛ ነው። አሜን። እና ጥሩ ነገሮችን ያምጣልሽ። በጣም ደስ ብሎኛል። ከዚህ በላይ እንጠብቃለን። በጣም ተመላልሶ ደውሎ 15 ምናምን ጠይቆ ነው የመጣው ቶሚ። አንቺ ትመርቂያለሽ? ነይ እስቲ መርቂያት እስኪ መርቂያት። እሺ ማሂ በጣም ነው የምወድሽ። ምርቃት ቆያሽ መጀመሪያ ስሜት ይናገራል። ቀኑ ሙሉ የተመታውሽ። እሺ ማሂዬ ከዚህ የበለጠ ነው የሚገባሽ። እግዚአብሔር የበለጠውን ይስጥሽ። እግዚአብሔር ቤትሽን በገንዘብ በሞገስ
በቃ በሁሉም ነገር በምትመኙ ነገር አንቺ ከምትመኙ በላይ በሚሰጥሽ ነገር ሙሉ ይሙላልሽ እና ያሳካልሽ ሁሉንም ነገር የልብሽን መሻት ያሳካልሽ። ከዚህ በለጠ ብዙ ይገባሻል። ብዙውን ይስጥሽ። በጣም ነው የምወድሽ ማሂዬ የኔ ፍቅር። ማለት እኔ እኮ የተሻለ የመረቁት እኔ ነኝ። ለእኔ ግን ወይ አላልሽ። አይ እሷ እንትና ታወድሻለሁ አለችኛ። እኔም እወዳለሁ ቶሚ። ውድድ እኔም እወዳለሁ። አንተ እኔ ላይ 4000 ብር አወጣ። አንተ እኔ ላይ 4000 ብር ኢንቨስት አድርገሃል። ከማንም በላይ ቦታ አለህ በልቤ። አይ ነው አንተ ፀሐዩ ሰርፍብህ እንዴት ነው የምታምረው? ማሻአላ ዋው። በጣም አመሰግናለሁ ስለመጣችሁ። በልቤ ለንጋጣ ቦታ አላችሁ ሁለታችሁ። አሜን 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 አሜን። በእውነት በጣም አመሰግናለሁ። ወዳችኋለሁ። ምጡ እሺ ኑ እሺ ምጡ ኑ። ኢትዮ ሱፐር ማርኬት እዚህ ጋር አለ። ኢትዮ ሱፐር ማርኬት መታችሁ እዚህ ጋር ያው ሱፐር ማርኬት አለ፣ አይስክሪም ቤት አለ። ከሱ ታች ፒንክ ሸራ ስለሆነ በጃፓን በኩል ትገቡና በኢትዮ ሱፐር ማርኬት ማለት ነው ወረድ እያላችሁ እዚህ ጋር እንትን አለ ኦሪጂናል ኢታሊያን ኢግሎ አይስክሪም አለ። የኢግሎ አይስክሪም አለ። ከስሩ ይኸው ፒንክ ሸራ ስለሆነ ፒንክ ሸራ ነው ደግሞ ከየትም ቦታ ይለያል። ከዛ በኋላ ደግሞ እቺ ነው መሰለች ድምቅ ያለች ልጅ ማሂ። ብዙ ጊዜ እዚህ ጋር ቆሜ ከስተመር ወደዚህ ምናምን እያልኩ ታገኙኛላችሁ። ፒንክ ሸራ ሶ እየመጣችሁ ጥፍራችሁን ተሰሩ። እኔ ደግሞ የ5 ሰው ምናምን ብያችኋለሁ። ማርያም ስንት ብር ነው? እሱን ኮሜንት ላይ ፊገር አድርግና ምን ያህል ሰው እንደምትቀባበዙ ምናምን ከዛ 5 ሰው ብያለሁ። ስልክ ቁጥሩን ስለምጽፍላችሁ 5 ሰው ቀድሞ 5 የደወለልሽን መዝግቢ። እሺ በዚህ ቀን ትመጣላችሁ ታያችሁ። እሺ ቀድሞ የደወለ 5 ሰው ሊያዝግ የደወለ ሰው ካለ ስልኩን ላኪልኝ፣ እኔ ደውዬ እናገረዋለሁ። እሺ ቴንክ ዩ ቶሚዬ በጣም አመሰግናለሁ። እሺ ይመችሽ። አንቺ ራሱ የሆነ ነገር ከፍተሽ የምመጣበት ቀን ቅርብ ነው። አሜን አሜን አሜን። እንግዲህ የዛሬው ቲቪ ቪዲዮ ይመስል ነበር። ዘና ፈታ ብላችኋል ብዬ ተስፋ አደርጋለሁ። በተለይ አንቺ ማንደርሽ ታውቂያለሽ። እና እንግዲህ በቀጣይ ቲቪ ቪዲዮ እስከምንገናኝ ይመቻ። ማሂ ቹ በይ ቹ ቹ ቹ ሰብስክራይብ እያደረጋችሁ